ሰላም እንዴናችሁ? ዛሬ በትክክል ልነግራችሁ የመጣሁት ነገር በፊትም አንድ ቪዲዮ ሰርቼ ነበረ፣ ገብታችሁ ማየት ትችላላችሁ። ሌቦች አዲስ ሲስተም አውጥተዋል ብዬ ተናግሬ ነበረ ከሰዓታት በፊት የለቀቁት ቪዲዮ። አሁን ደግሞ በደንብ ላብራራላችሁ ስለመጣሁኝ እንዴት እየተሰረቀ እንዳለ ከማውቀው ሐል እኔ ልግለጽላችሁ ፈልጋለሁኝ። እና ሌቦቹ ስልካችሁን ከሰረቁ በኋላ ወዲያው ሞባይል ባንኪንጉን እንዴት መስረቅ እንደቻሉ ለሁሉም ጥያቄ ሆኗል። ሞባይል ባንኪንግ በፊት በጣም የተጠበቀ ቢሆንም አሁን ደግሞ ከባንክ ውስጥ የሆነ ነገር ስላላቸው ነው እንጂ በማለት ጭምጭምታ ሰምቻለሁኝ። እንዴት የሰው ብር እንዴት ልትሰረቅ እንደቻለ ሞባይል ባንኪንግም እንዴት ነው ፓስወርዱን እና ሁሉም ነገሩ ማወቅ የተቻለው ከአንድ ከባለ ቤቱ በስተቀር። አሁን እኔ አንድ ነገር እንደ ምክር የምመክራችሁ ነገር ለጊዜው ይሄ ነገር ላይ መፍትሄ እስከሚገኝ ድረስ አንድ ሞባይል ቤት ተጠቅማችሁ ሞባይል ባንኪንግ የምትጠቀሙበትን ቤት አስቀምጣችሁ ለስራ የምታንቀሳቀሱት ብር እንኳን እንዳትጠጡ የግል ምክሬ ነው። እሱን ደግሞ እንዴት ማድረግ እንደምትችሉት ቤት አስቀምጣችሁ ባለቤቶቻችሁንና ወይ ደግሞ የስራ ብሩን እዛ ሆናችሁ ዕቃ ገዢ ስትፈጽሙ ራሱ ወዳው ገብቷል ብለሽ ወይ ደግሞ አስገቢ በማለት እንደዛ ብትጠቀሙ የተሻለ ነው። የግል ምክሬ ነው። ለምንድነው ብትሉት የዛሬ ጊዜ አንድ የሆነ መንገድ ከሰዓታችሁ ተመልሳችሁ እንደማታገኙት እርግጠኛ ነኝ። በጣም ከባድ ነውና እና ይሄ ነገር ደግሞ እናንተም ይሄ ቪዲዮ እያየ ያለው ኮፒ ሊንክ ሼር በማድረግ ሁሉም ሰው ጋር እንዲደርስና ሁሉም ሰው ራሱን እንዲጠነቀቅ አድርግ። አንተ የግልህን አቅም ተወጣ እና አመሰግናለሁ።